Today's English lesson ተቀመጡ። ታናችሁ ወንዶች ዩኒፎርም አለበሳችሁ። ምን ምክንያት ያላችሁ እንግሊዝኛ ጠይቃችኋለሁ። ሁለታችሁ ምን ነው ዩኒፎርም በእንግሊዝኛ? ጃኬት ይመስለኛል። ጃኬት በእንግሊዝኛ ዩኒፎርም በእንግሊዝኛ ጃኬት ነው። ከዚህ በኋላ በዚህ አጋጣሚ ዩኒፎርም ማለት ዩኒፎርም is ኮት አማርኛ ነው እሱ። anyway today's lesson physics and civics ይሆናል ዛሬ እንማረው ማለት ነው። ፊዚክስ እና ሲቪክስ እንዴት ሁለት ሰብጀክት ባንድ እንማራለን? ምን አገባሽ አንቺ? አይገባም። ታዲያ ወጥቶ መሄድ ነው። አስተማሪው እንግሊዝኛ ትምህርት እኮ ነው የምታስተምረው። እኔ አስተማሪው ነው ያደረገው ነው። ቆይ እኔ ነኝ አይደል ማስተምራችሁ? ይበቃል። እኔ ለማንኛውም ዛሬ በፊዚክስ ውስጥ ያሉ እና ሲቪክስ ውስጥ ያሉ እንግሊዝኛ ወርዶች ነው የምንማረው። ምንም አያገባችሁ። የፈለኩትን ነገር እንትን ማድረግ እችላለሁ። ፊዚክስ ውስጥ ለምሳሌ ኢቲክስ አለ። ኢቲክስ ስነ ስርዓትን መማር ማለት ነው። ኢቲክስ ሲቪክስ ውስጥ ለምሳሌ ደግሞ ሲቪክስ ውስጥ ምን አለ መሰላችሁ? ግራቪቲ አለ። ግራቪቲ ዚስ ግራቪቲ ስሎ ሞሽን አክሰለሬሽን ምናምን እንዳለ አክሰለሬሽን ነው እንትኖች ምናምን እንዳለ እዚህ ሲቪክስ ውስጥ ተካቶ ነው ያሉት። አሁን ዛሬ ሶስት ነገሮችን ተምረናል። ከፊዚክስ ውስጥ ኢቲክስ ተምረናል። ከሲቪክስ ውስጥ ግራቪቲ ምናምን ተምረናል። ሶ ሁለት ቃል ይዛችሁ እንግዲህ አለ እሺ ሶስት የእንግሊዝኛ ቃል ንገሪ። ፊዚክስ ውስጥ ሶስት ቻኔ አልተማርኩም። ሶስት የእንግሊዝኛ ቃል ሸራላቅ ሶስት የእንግሊዝኛ ቃል ከሲቪክስ ሶስት የእንግሊዝኛ ቃል ከፊዚክስ ውስጥ አራት ይቻላል። እዚህ ባለገ ምንም አላወራንም። አንተ ማለት ሲጀመር ሰርፕራይዝ በረጋችን ሰርፕራይዝ እንዲህ አይነት ተብሮ ያልተማረ አገር ማድረገው ለራሱ ለቤተሰቡ ማይጠቅም ትውልድ እዚህ አፍርቻ ያለው ቲቸር ዛሬ ጠጥተህ አመሰግናለሁ። ከዚህ በኋላ እዚህ ክላስ ለሳምንት አልገባም።